ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይህን የመሰለ ቀለል ያለ የሰላጣ አሰራር እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እዚህ ጋር እቤቴ ባለኝ ግብአት ነው የምጠቀመው። እናንተም ሰላጣ የምትጠቀሙት ቤታችሁ ባለው መጠቀም ትችላላችሁ። ቲማቲም እዚህ ጋር ትንሽ ቆረጥ አደርገዋለሁ። ከዛ ቲማቲም፣ ኮኮምበር ተጠቀመው፣ ሽንኩርት፣ ቃሪያ፣ የድንብላል ቅጠልና ናና ቅጠል ነው የምጠቀመው። እናንተ ሌላ መጨመር የምትፈልጉት ነገር ካለ መጨመር ይቻላል። እንደዚህ አድርገን ቆንጆ በቀላሉ ቤታችን ጊዜን ቆጥበን በቀላሉ መስራት የምንችለው ጤነኛ የሆነ ሰላጣ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት። ቲማቲሜን እንደዚህ ከትፌ ጨርሻለሁ። እንደዚህ ከከተፍኩ በኋላ ኮኮምበሩንም እንደዚህ አድርጌ ትንሽዬ እኔ ከጎን ላይ እልጠዋለሁ። እንደዚህ እሱንም በተመሳሳይ ከቲማቲሙን በከተፍኩበት በተመሳሳይ እሱንም ክትፍ አደርጋለሁ ማለት ነው። ይኸው እሱንም እንደዛ ከትፌ ጨርሻለሁ። ሽንኩርቱንም እንደዛ በተመሳሳይ እንደዛ አድርጌ ከትፈዋለሁ። ቪዲዮ እንዳይረዝም ትንሽ ፈጠን አድርጌው ነው እንደዚህ ትንሽ ፈጠን ያለው። ቪዲዮ ስከታተፍ ያለውን ፓርት ፈጠን እንዲል አድርጌው ነው። ቃሪያችንም እንደዚሁ ፍሬውን ትንሽ እየወጣ እናደርግና እሱንም እንደዛው በተመሳሳይ እንከትፈዋለን። በጣም ቀላል ነው። ያው ሰላጣ መስራት ብዙም የሚከብድ ነገር ሆኖ ሳይሆን አንዳንዴ ምን ልስራ የሚባልበት ጊዜ አለ። ዛሬ ምን ብሰራ ይሻላል ብለን እንደ ሀሳብ ይህን ስታዩት ይህንን ብሰራ እንድትሉ ነው እንጂ ቲማቲም ሰላጣ መስራት ከባድ ሆኖ ሳይሆን በቃ ጀስት ለማስታወስ ያህል ነው። ናናውን እና የድንብላል ቅጠሉንም እንደዛው በተመሳሳይ ደቀቅ አድርጌ ከትፈዋለሁ። በጣም ቆንጆ የሚያጣፍጥልን የድንብላል ቅጠልና ናና ቅጠል በጣም ነው የሚያጣፍጠው ሰላጣ ላይ እና በጣም ነው የምወደው እኔ። እንደዚህ ከታትፈን ያው ጨረስን ማለት ነው። እንደዚህ ከታትፌዋለሁ። እዚህ ጋር ደግሞ ቀጥዬ ያዘጋጀሁት ድፍን ምስር አለ። እሱን እንጨምራለን። ቀይ ትንሽ ለማቀላቀል አንሶኛል። እዚህ ጋር አልመንድ ነው። አልመንዱን በሙቅ ውሃ ለተወሰነ ደቂቃ አስቀምጬው ነበር። አያችሁት? ስታስቀምጡት ልጣጩ ቶሎ ነው ላጥ የሚልልን። እንደዚህ አድርጌ ልጨው መጥቻለሁ። ድሬሲንግን ዛሬ የምሰራው በአልመንድ ነው። በጣም ነው የሚጣፍጠው። እንደ ልበላችሁ የሆነ የእርጎ እንትን አለው። እዚህ ጋር ሎሚ ነው የተጠቀምኩት። አንድ ሎሚ ጨምሬያለሁ። እሱን ነው የተጠቀምኩት እና አንድ የሻይ ማንኪያ ብራውን ሹገር ተጠቅሜያለሁ። ብላክ ፔፐር ግማሽ የሻይ ማንኪያ ብላክ ፔፐር። እዚህ ጋር ደግሞ ጦስኝ ነው የተጠቀምኩት። ጦስኝም እንደ ድሬሲንግ ስንሰራ
ጦስኝ ስንጨምርበት በጣም ነው የጣፍጠው። ጨው፣ ነጭ ሽንኩርት ፍሬዘር የነበረ ነው። ያው በትንሽ በረዶነቱ ለባል። እሱን ጨምራለሁ። ኦሊቭ ኦይልም ጨምራለሁ። እዚህ ጋር ሰናፍጭ ነው የጨመርኩት። የሰናፍጭ ፓውደር 1 የሻይ ማንኪያ ጨምሬያለሁ። ኦሊቭ ኦይል እሱን ጨምራለሁ እና ትንሽዬ ውሃ አረግበታለሁ። እንደዛ አድርጌ አሁን እንፈጨዋለን። እንደዚህ ሰርተን ራሱ ድሬሲንግ ለ2 ቀን ለ3 ቀን እንደዚህ እንትን ማለት እንችላለን። እንደዚህ አስቀምጠን በንጹህ እቃ ካስቀመጥነው ምንም አይሆንም። ለ2 ቀን ለ3 ቀን መጠቀም እንችላለን። ውሃ ስለጨመርኩበት ማለት ነው። ውሃ ሳንጨምርበት ከሆነ ግን እስከ ሳምንት ድረስ መጠቀም እንችላለን። ይኸው እንደዚህ አድርጌ ፈጭቼዋለሁ። በጣም የሚጣፍጥ ቴስቱ በጣም በእውነት ሞክሩት። ሰርታችሁት የማታውቁ ከሆነ ሞክሩት። ከሚገዛው በላይ የሚጣፍጥ ጤነኛ የሆነ ድሬሲንግ ነው። ያው እንደዚህ እቃው ትንሽ ለማቀላቀል ስለሚያንሰኝ ቀይር ያለው እንደዚህ አድርገን ቆንጆ ሰላጣ እንደዚሁም መመገብ የምንችለው የሆነ በቃ ቆንጆ ጤናማ የሆነ የሰላጣ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። እንደዚህ አድርገን ቅልቅል እናደርገዋለን። እንደዚህ ከቀላቀልን በኋላ ያው ድሬሲንጋችንን ከላይ እናፈሳለን። እንደዚህ አድርገን በደንብ አድርገን እንቀላቅለዋለን። በጣም ነው የሚያጣፍጠው። በጣም ቆንጆ የድሬሲንግ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። በእውነት እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩትና ኮሜንት ላይ ጻፉልኝ። በጣም ነው የምትወዱት። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሆን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩን እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። ይህን የመሰለ ቆንጆ የሰላጣ አሰራር ሰርቼ አሳየቻችኋለሁ። እናንተም ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ። በጣም የሚጣፍጥ እንደዚሁም በፒታም ከእንጀራም ጋር መብላት የምንችለው ጤናማ የሆነ የሰላድ አሰራር ነው እና ሰርታችሁ ሞክሩት እላለሁ። ዛሬ ቪዲዮ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ ዳግም እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ